ሳምፎድ የልጅነት ክራሼ ነው ባይ ዘ ዌይ። አረ ዋን ጃማው ተመልሳ መተናል። ጆሮዬ ነው ዩቲዩብ ቦይ ኪዳ ተመልሶ መጥቶላችኋል። ዛሬ የሚገራርሙ ቪዲዮዎች አሉ። እነሱን እያየን እንግዲህ ሪአክት ምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ መቀላቀል ትችላላችሁ። ሳምፎድ የልጅነት ክራሼ ነው ባይ ዘ ዌይ። አክቹሊ የብዙ ሴት ነው። እስቲ እንዴት አሰባችሁ ይሄን ሙዚቃ? ከሳምፎድ ጋር ያው እኔ መቸኛል። እንደ አርቲስት ደግሞ እንደ ለዳንሶል ካልቸር ደግሞ በጣም ትልቅ ኢንፍሉዌንስ አለው ሳምፎድ። እንደምታስቢ ባይ ዘ ዌይ ሩቅ የሆነ ሰው አይደለም። ለኢንዱስትሪውም ቅርብ ነው፣ ያውቃል ምናምን። በቃ ከዚህ በፊት ዘፈን ስለቅም ቢጋፕ ያደርገኛል ምናምን ይመጭክ ምናምን እናወራ ነበር፣ ኮንታክት ነበር እና እዚህኛው ፕሮጀክት ላይ እንደዚህ ምናምን ላኩለት። ይሄ ነገር ሪሎን በጣም በቃ ገብቶታል። በቃ ነው ምርስ እንደሚነቀንቅ በስማም በዚህ ዘፈን ዮዮ ተመለስን ያለዩ ስራ መጣ። በደንብ ነው ደግሞ ያመጣው። ዛሬ በጣም ተቀውጠው ነበር ዳናይት ክራሼ ነው ምናምን እያለች፣ ባሁኑ ደግሞ አረጋግጣ እንላለች። ዳናይት ከባድ ሰው ነች። የሳምፎድ ፍቅር አሁንም በጣም በቃ አላስተኛ ብለውታል። እነዚህን ሁለት ሰዎች ማገናኘት አለብኝ። ሰላም ሰዎች፣ አሜሪካ ውስጥ ስትመጡ ሲስተሙ እስኪገባችሁ ነው እንጂ ተለምዶታላችሁ የሚባል ነገር አለ። እቺ ነገር በጣም ምንድነው ሲስተሙ ምንድነው ብዬ ባጠናዋቸው ጥናቶች ያገኘዋቸውን 6 የሲስተሙ ውስጥ የተካተቱ ነገሮች ልንገራችሁ። ይነገር ሊር ስለሆነ በቃ አንደኛና በጣም ኢምፖርታንት ነገሩ ክሬዲት ስኮር፣ ክሬዲት ካርድ ምናምን እነዚህ እንዳለ ሲስተም ውስጥ ተጠቃለዋል። እስኪገባችሁ ነው ይሄ። ሁለተኛ $99 $2.99 $199.99 $200 መሆኑ ከገባችሁ፣ እንደገና ለዚህ በ99 ሳንቲም የሚያልቁ እና ትንሽ ብር አለመሆኑ አሁን 9 ብር ከ99 10 ብር መሆኑ ከገባችሁ እሱም የሲስተሙ አካል ሆኖ ተገኝቷል። ምንድነው ነው ይሄ? ሶስተኛ አተሰቡ ዝገት ስራ ለመናቅ ማንኛውም ስራ ለመስራት ራስን ማሳመን የሲስተሙ አካል ነው። አሜሪካ ሄደው አራተኛ ታይም ማኔጅመንት። አሁን ኢትዮጵያና እዚህ ያለው ታይም እኔ አላውቅም። እዚህ ሀገር በጣም ታይም ስትሪክት ነው። በቃ እንደዚህ 1 ደቂቃ 2 ደቂቃ ምን ያህል ማተር እንደሚያደርግና 10 ደቂቃ እንዴት ኢምፖርታንት እንደሆነ ከገባችሁ ይሄ ሲስተም ገብቷችኋል ማለት ነው። እዚህም ሲስተም በሉ ብዙ ሰው ሲጀገር በስራ ነው ይሄን ፎርም እየሰራ ያለው ትላላችሁ። አምስተኛ ብርድ መልመድ። ብርድ እንደዚህ ብርዱን ኦር እንደዚህ ሙቀትም ከሆነ ሙቀቱን ብርዱን በቃ ወይዘሩን መልመድ፣ ካልቸሩ ከሰው ጋር ያለንበትን መልመድ። ብርድ አይደለም ሳተ ጎመራ አይደለም ሊድ ብቻ። ስድስተኛና በጣም ኢምፖርታንት ደግሞ ቢል መክፈል፣ እንደዚህ ኢንሹራንስ ምናምን እንደዚህ አይነት እንትኖች ሲመጡ የሲስተሙ አካል ነው ተገኝተዋል። እና የተረሱ የሲስተሙ አካል ናቸው ብላችሁ የምታስቧቸው ካላችሁ ኮመንት ላይ ያሳውቁኝ። እና የትኛው ነው ግን ሞር ኢምፖርታንት ሲስተሙ ውስጥ? ስራ ለመናቅ ነው ወይስ ክሬዲት ካርዱ ነው? የትኛው ነው አልታወቀም። እና ይመቻችሁ ብቻ። ይሄን የተገኘ እስከዛሬ ባጠናሁት ጥናት የተገኘው ይሄ ነው። ይመቻችሁ። ኧረ በጣም ደግ ኢትዮጵያዊ ነሽ እናቴ ነህ። ሰው እኮ ዝገት ነው በቃ ሲስተም ቢሏችሁ በቃ እንድትመለሱ ነው መሰለኝ የሚፈልጉት አንዳንድ ሰዎች። እኔ አልሄድኩም ግን ከሄዱ ሰዎች ነው የሰማሁት መረጃ። በቃ ብዙ የሄዱ ሰዎች አሉና ይሄን ነግረውኛል። ሲስተሙ ይሏችኋል ልክ እንዲረኳችሁ በቃ ልክ እንደ አሜሪካ እንደገባችሁ ሲስተሙ አስቸጋሪ ነው፣ ሲስተሙ በዚህ ጋር ነው ምናምን። ኧረ ላሽ ሊድ ብቻ። እኔ ከሲስተሙ ጋር እንዴት ኮኔክት አድርጌ የሚገርም ሰው እንደምሆን ባይዘዌ ይህን ሰሙን በጣም በቃ ጭምጭምታ እየሰማሁ ነው። ወደ ውጭ መሄድ እየመሰለኝ ነው። በህልሜ ራሱ የማያቸው ነገሮች የሆነ ኤምባሲ አካባቢ፣ ኤርፖርት አካባቢ ያልወጥሩ ያለመደብኝን ይህን ሰሙን ሳልሄድ አልቀርም። ኪዳላከው ብላችሁ ጻፉ ኮመንት ላይ። ሌላ ጊዜ ያልጨረሰው ነገር አለ። ምን እሺ ሊሰብረው ነው? ሌላ ጊዜ ተለማመድ ይሻላል። እንደሰበርከው ነው የምንቆጥረው። የምር የሚሰብረው አለ ሴራሚክ ወይ በጣም ግንድ ዙሪያውን ነበር የምናውቀውን በግንባር ልትመታ ነው። በጣም ከባድ ነው። ድፍረትህን አድንቀናል። ሌላ ጊዜ እቺ መቻዋ መሰለኩት ነው እንዳደረከው ነው። ጎበዝ ወይ እኔ እንደወድኩት ነው ማድረግ ያለባችሁ እንጂ ሞክራለሁ ካላችሁ ቤት አግባብ ካልሆነ ብዙ የጤና ችግር ሊያመጣ ይችላል። ሙያን ለባለቤቱ መተው ጥሩ ነው። ጸግሽ መጥቶ ይሄንን ሴራሚክ ያጫውተዋል። እስኪ ሰላም በለው። ይሄን ዘቆሎ ጸዴ እሺ ተው ጸጋ አንተ ማረጋር ባላር ሰው ነው እሱ ካረኩት ባላር
አሟሟክ ማለት ነው አሁን መላጣ ነው ለዙ ኧረ ዲም ረስ ዘራፍ ኧረ ለጸግሽ በእናታችሁ በጣም ዝገት ነው ይሄን መስበር ማለት ደግሞ አይታሰብም እናቴን የሆነ ቀን ተለኪ ይሄን ቃል አመጣ ይጂ ነበርና እንዴት ከባድ እንደሆነ በቃ አንድ አላ በካርቶን የተሸፈነውን ብቻ ለመውሰድ በጣም ዝገት ነው እዚህ ሰውዬ ጋር ጻመናውን ያለው ሰው ካለ ኮምባ ላይ ፍታው ምርጥ የሰውነት አቋም የሚኖር ምርጥ የሰውነት አቋም የሚኖር ምርጥ የሰውነት አቋም የሚኖር አራዳው ይሄ ልጅ ምን አይነት ጥፋት እንደሰራ አላውቅም ግን በጣም ሙድ እየተያዘ ነው ሰሞኑን ሰውነቷ ግን ይሄን ያለው አሁን ስሮት ካያችኋት ኖርማል ነው ሰውነቷ ፓክ ምናምን ይታየኛል 1 2 4 3 ይታየኛል ዛሬ በመቀርጽ ሰዓት ከጅቡቲ ጋር እንጫወታለን ያ ሰዓት ላይ ልብሴን አውልቄ ፓኬን አሳያለሁ ብሏል በጣም በጉጉት እየተጠበቀ ነው ኢትዮጵያ ህዝብ እስኪ የሆነ ነገር ፍጠር የእግር ኳስ ፌዴሬሽን ማስተዋል ከሆነች በኋላ ለአንዱ ኳስ አቀብለኝ ስለው ላስበበት ሲለኝ በጣም ይህን ሰሞኑን የሚገራረም ጨዋታ እያየን ነበረ በተለይ የኢትዮጵያ ጨዋታ የሚገርም ነበረ አንዷ ጀለስ ሲክስ ፓኳን አላሳይም ብላ እየቀወጠችው ነበረ በቃ በሜም ድክም እያደረጓን ነበር ተመችታኛለች ኮንፊደንሷ ግን ለዚህ ህዝብ መቼም እጄን አልሰጥም ብላ ኮንፊደንሷ የሌለን የተመቸኝ ቢሮ ያሽማጥጡብካል ያንጓጥጡብካል ላሻበላቸው ስለቀደምካቸው ነው ስለዚህ ሰራ አድርገህ ወደ ቤት ግባ ልክ ነው ቀናችሁ ይባረክልኝ በሰላም ተቀምጠ ስራ መስራት ሲጀምር ሄሎ አንተ ማን ነህ ያላጋጠመው ሰው ካለ ኢትዮጵያ ውስጥ እየኖር አይደለም ጀማ አሁን ላይ እንደዚህ አይነት ሰዎች ይጠፍቷል የሆነ ሰዓት ላይ እኮ በቃ ትሬንድ ሆኖ ነበር ይደውልና አንተ ማን ነህ በራሴ ስልክ እኮ ነው ደውለው አንተ ማን ነህ ይመጣል እኔ እንጃ ይቀርታናል አይመጣም ጀማ ዛሬ ውድሮ የሌላ ፍቅር እየበላኝ ነው ወደ ከባድ በላ ሊገባልኝ ነው መሰለኝ ንግድ ባንክ አካውንቴ እንደቃረግላችኋለሁ አይታወቅም መገንዘብ አመጣጡ አይታወቅም በዚህም በዛም ሊገባ ይችላል ስለዚህ አራሪ ያቻልኩ ወደ ከባድ በላ ሊገባ ነው ጀማ ዛሬ ብታዩ የጓደኛዬ ልጅ አተብድና መስለው ራሴን አየሁትና አይ ሴድ ኦ ማይ ጋድ እግዚአብሔር እንዴት እጹብ ድንቅ አድርጎ እንደፈጠረኝ በጣም ጊዜውን ወስዶ ቆይ ይሄ በጣም ወስዷል በጣም ወስዷል ቦርሳዬን ደግሞ ላሳያችሁ ወይ አምላኬ ጊዜ ወስዶ ነው የፈጠረኝ አምላኬ ጊዜ ወስዶ አላምር አምላኬ ነኝ ሲኝ ምን እንደሚል ታውቃላችሁ እንኳን ወለ ተፈጠርኳት እንኳን ወደዚህ ምድር መጣች ወይ እስቲ አቤት እናቴ ስታየኝ እንዴት ነው ደስ የሚላት እንደው እኔን የወለደ ማህፀን ደግሞ ቢወልድስ እውነት እኮ ነው የምላችሁ ቀንብሽ ቦርጭት በሆነ የዚህ ሁሉ ውበት ግን ባለቤት ማን ነው ታውቃላችሁ ኢየሱስ እሱ ባይኖር አስቀያሚ እሱ ባይኖርኝ ዞር ብላችሁ አታዩኝ አሁን ግን አቤት ይሄን ቪዲዮ ሼር ስታረጉት ይሄን ቪዲዮ ያየ ሰው ወይ አንድ ነገር አየው ዲጁ ሂር ብላችሁ እንድታስተላልፉ ምክንያቱም ውበት ሲለካ በእንክብካቤ በቀኑብሽ ቦርጭት ነው ለካ የሆነ ካራክተር ትዛስ ማለት ማዳጋስካር ፊልም ያለችዋን ሴቷን ጉማሪ ቁጭ እናቴን ግን ተመችተኛለች አስተላለፏ 334 ብያታለሁ በኖርማል ለሚገርም አይነት ሙድ መጣችና ከዛ ልክ ልንይዛ ስንል
ጀለሴ ምን አለች? በቃ መናገርም አችሉም እኮ እንደዚህ አይነት ሰው ያው የተጠቀመችው ቴክኒክ ነው። ስፖርት ስሪ አንቺ ስፖርት ስሪ፣ ለመክሳብ ሞክሪ። ሌላ ነገር የለውም። የሚጠፋ ነገር ነው። ያስፈራል። ደግሞ ዛሬ ደግሞ ምን እንዳለበሽው አላውቅም። የሆነ የአልሙኒየም ስብርባሪ ነው የሚመስለው ልብሱ፣ ግን ይሁን ያምራል። እምባቤ ይልኝ ብል ምንድነው? እቺ ፍሪክ አስቸጋሪ ነው። እምባቤ ይልኝ ነው አለ። እምባቤ ነው ምድልህ ነው ምድልህ ቀድመህ ነገር እምባሴ ፎር ሚ ካልነገርክኝ በምን አውቀዋለሁ እንጂ እምባቤ ይልኝ ብል ምንድነው? እምባቤ ይልኝ አታውቅም አንተ? አላውቅም ንገረኝ እንጂ። እምባሴ ፎር ሚ እምባሴ ፎር ሚ አይ ፍላወር ፍሌ አይ ፍላወር ግሮ ብሉም ወይ በቃ ታውቃላችሁ ስትባሉ በጣም ታስቸግሩን ነገር አለ። በቃ ጭንቅላታችሁ ላይ ውጥቼ ለራ የምትሉት ነገር አለ። ምን አባ እያደረክ ነው አሁን እዚህ ጋር? እምቧሴ ፎም አይመጣም። የሆነ ዘፈን ታመጣና ማሻፕ ካላረኩኝ ከቨር ካልሰራሁት የምትለው ነገር አለ። አርፈሽ ተቀመጪ። ብንወቅሳትም የሆነ ቲክቶክ ላይ የሆነ ሰዓት ላይ የሚገርም ትሬንድ ዘፈን ነበራት። ያ ዘፈን ከባድ ነበረ፣ ግን ቶሎ ነው ውጥት ጥፍት ያለው እና ሌላ ነገር ሞክሪ። እምቧሴው አለፈኝ። ዛት ሁሌ የተመታ ቮይስ ምትልከዋ ጀለስ ስሚ፣ ሽንት ቤት ውስጥ ሆኜ ነው ማናገርሽ። ከሳሚ ጋር ዴት እንወጣለን ብዬሻል ነበር። ወጣሁልሽና እራት እየበላን ሽንቴን ወጣሁ። ሽንት ቤት ሄድኩልሽ። ከዛ ያቺ አልበላም አልጠጣም ብዬ ገዛት ሂማሪን አለቻ ውልቅ ብላ ሽንት ቤት ውስጥ ምልቅ አትልሽ መሰለሽ። ሄዶ ተነከረልሽ። እኔ አሁን ግራ ግብት ብሎኛል። የስንት ሺህ ብር ቃጥ እያልወጣም ብዬ እያጠብኩት ነው፣ ግን በቃ ጠረኑ ምንም ሊወጣ አልቻለም። በዛ ላይ ደግሞ ጸጉሬ እንዴት አድርጌ እንደወጣው ማን ነው በቃ አይታይም ብዬ ከስር 3 ሳምንት ያልታጠብኩትን ተንጨባሮ ከነፎሮፎሩ ነው ያለው። ወጥቼ ራሱ ባናግረው ማነሽ አንቺ ነው የሚለኝ፣ አያውቀኝም። አሁን ቶሎ መልሽልኝ። ምን አባቴ ላደርግ? ቦርሳሽ ውስጥ ፌስታል ካለ በፌስታል ውስጥ አርጊውና ዘግተሽ ቀጥ ብለሽ በጓሮ በር ውጪ። 1 ሊትር ውሃ ስንት ኪሎ ግራም ነው? ሊትር በኪሎ? አዎ ወደ ኪሎ እንዴ 100 ኪሎ ግራም። አታቂም። ጠይቂ ይነገርሻል። ኪሎ ግራም 1 ግራም 100 ኪሎ ግራም 1 ኪሎ ግራም 100 ኪሎ ግራም። ቲክቶክ ላይ እንደዚህ አይነት ጅዝብ ያሉ ሰዎች ነው በቃ እያዛጉ ያሉት ይሄን ሰሞን። ኧረ በስመ አብ። ስሜታዊ ሆኜ ፍቅረኛዬን ቤት ቀጥሬያት ስታረፍድ እንዴ ቆመን እየጠበቅንሽ እኮ ነው። እነማን ናቸው ቆማችሁት? ምን ያልቆመ ነገር አለ እንዴ? ግርግዳው ቆሟል፣ አልጋው ራሱ ቆሟል፣ እኔ ራሴ ቆሜያለሁ። ያልቆመ ነገር የለም። ከገርል ፍሬንድ ጋር ሆነ ኤክስን ስታገኛት እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪያ እንዴት እንደምወድሽ እኮ ይኔ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይልሽ አንቺ ነው ያልናት። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይልሽ እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ ይቀፍ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው የተሻለ። ልክ ዛሬ እንዳለችው እንዳምሮ ገርል ፍሬንድ ንቅነች ተፈነከተናለች። አሪፍ ቪዲዮ ነው። ኤላ ሪቪው ሳሪስ ላይ እንደዚህ አይነት አሳ እንዳለ ስንቶቻችሁ? ኤላ ሪቪው የኔ ሌላ ነው ነው ሚስጥሩ አይኔ ቁም ነገር ዳሌ ነው ቀመሩ። አንድ ሰዎች እየተበላሹ ነው። ሲበላሹ ደግሞ እያየን ዝም ማለት የለብንም። ኤላ ጥሩ ሰው ነበርሽ። ምንድነው ምን አስነክተውብን ነው ብራዘር? ይሄ ቆንጆ ልጅ ማለት ነው። አሞዬ ቆንጆ እንዴት ነው የምታምሪው? በእናትሽ አንቺ የመጨረሻ እንኪ ስልኬን ያዥና ደውይልኝ። እንዴ
ከወንድ ጋር አይደል እንዴ? ምን ጣጣ አለው ታዲያ? ከዚህ ቆርቋዛ ዳህን ያርሻለሽም እንዴ? ምንድን ነው የምትይው? ወይኔ ቅሌት አንተ ነያዥ 20 ሚሊዮን ብር አንቺን ነው የሚጠብቀው እናቴ። እዚህ አንተ ራስህ ኪስን ሳሞራ ሴት ላይ ተጠራል። ምን ነው በቃ ደውይልኝ። ሰው በገንዘብ አይገዛም። እሺ ሲያስጠላ 20 ሚሊዮን ብር አንቺ ስልኬን ጣልሽ። ኧረ ያራደ አደ አልተጣል እሷን ቢብትል ራሱ እህቷ በጣም ቆንጆ ነች። እህቷ ራሱን ቢብትል እናቷ እንዴት ቆንጆ መሰሉ። ገና ልጃገረድ ናቸው። በሁኔታ ነው አሁን ከሴቶቹ ወንዶቹ ብሷል። እያወቁ ላሽ ይላሉ። በቃ ሴቶቹ ስኳር ምናምን እንደሚያጫውቱ እያወቁ ላሽ ይላሉ። ወንዶቹ ምን አይነት ወንድነት እንደሆነ አልገባኝም። ይሁንሽ ጴንጤው ጀለሰ ለአፍጠር ጠርተከው ሳምቡሳና ቴምር ከሰጠገው በኋላ ቸርች ሄዱ። አልሐምዱሊላህ ሽክራን ለኢላሂ ጀዲ አልሐምዱሊላህ 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 ሽክራን ለኢላሂ አልሐምዱሊላህ 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 ሽክራን ለኢላሂ ምን እንዳለ ምን ያህሉ ወንዶች ታውቃለሽ? ቤተሰቦች ዛሬ የሚገርም ቀን እንዳሳለፍን እርግጠኛ ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ መቀላቀል ትችላላችሁ። ዛሬ እንግዲህ 101ኛ ቪዲዮ ነው። እቺ ቪዲዮ ቫይራል መውጣት አለባት። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታዩኝ ይመቻችሁ።